የእግዚአብሔር ቃል ሮሜ ምዕራፍ 5 ቁጥር 29 ላይ እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዛን ደግሞ አከበራቸው ይላል። በዚህ ባነበብኩት መጽሐፍ ቅዱስ እንግዲህ ምን የሚለውን ሐሳብ ለማንሳት ፈልጌ መሰላችሁ፣ አስቀድሞ የወሰነን እኛ በእኛ ህይወት እግዚአብሔር አስቀድሞ የወሰነው ነገር ምንድነው ብለን ራሳችን ከጠየቅን የልጁ መልክ እንድንመስል ነው። ልጁ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ የኢየሱስ ክርስቶስ መልክ ምንነት መልክ ነው የሚለውን ጥያቄ ደግሞ ማንሳት አለብን። በዚህ መካከል የልጁ መልክ ምንነት ነው፣ በዛ የኢየሱስ ክርስቶስን መልክ ማንጸባረቅ እንዳለብንና የልጁ መልክ እንድንመስል አስቀድሞ ወስኗል። እያንዳንዱ ክርስቲያን የኢየሱስ ክርስቶስን መልክ መምሰል አለበት። እያንዳንዱ ሰው የኢየሱስ ክርስቶስን መልክ ማንጸባረቅ አለበት። ስለዚህ የኢየሱስ ክርስቶስ መልክ ምንድነው? ልጁ የነበረው ባህሪ፣ ልጁ የነበረው ማንነት ምንድነው የሚለውን ደግሞ ራሳችን ስንጠይቅ የኢየሱስ ክርስቶስን ባህሪ እያንዳንዱ አንድ ክርስቲያን በሚኖረው ህይወት የኢየሱስ ክርስቶስን መልክ ማንጸባረቅ አለበት። ያ መልክ ፍለፊትን የሚገልጽ ከለርን ቀለምን ሳይሆን ኢየሱስ ክርስቶስ ውስጣዊ ማንነትን የኢየሱስ ክርስቶስ ልጅነትን በህይወታችን ማንጸባረቅ እንዳለብን ቃሉ ይናገራል። ስለዚህ ምን የሚለውን ሐሳብ ለማንሳት ፈልጌ ነው፣ የልጁ መልክ እንድንመስል አስቀድሞ ወስኗል። እያንዳንዱ ሰው የተወሰነለት ኢየሱስ ክርስቶስን መልክ እንድንመስል ነው። መልኩ ምን አይነት ነው የሚለውን እናነሳለን። ከዛ በፊት ግን እያንዳንዱ ሰው የተወሰነለት ህይወት አለ። ኢየሱስ ክርስቶስ በዚህ ምድር ላይ ሲኖር ለእያንዳንዳችን ሰው ምሳሌ ሆኖ ነው ያለፈውና እሱ ያለፈበትን እሱ የኖረበትን ህይወት የመኖር ግዴታ አለብን እያንዳንዳችን ሰው። ስለዚህ የኢየሱስ ክርስቶስ መልክ ምን አይነት መልክ ነው የሚለውን እናነሳለን። በዚህ ሰዓት የኢየሱስ ክርስቶስ መልክ ምንድነው? በኢየሱስ ክርስቶስ ለኛ ሲያንጸባርቅ የነበረው የኢየሱስ ክርስቶስ ማንነት ምንን የሚያሳይ ነው የሚለውን ስናነሳ የኢየሱስ ክርስቶስ አብዛኛው መገለጫው የኢየሱስ ክርስቶስ ትህትናው አለ። ፍቅሩን አሳይቶናል፣ ፍቅሩን ገልጾልናል። እስከ እግርን ዝቅ አድርጎ እስከ ማጠብ ድረስ የደቀ መዛሙርቶችን እግሩን ዝቅ አድርጎ የማጠብ ከኃጢአተኞች ጋር አብሮ እስከ መዋል ድረስ ብዙ መልካምነትን ሲከተሉት ለነበሩ ሰዎች እነዛ ደቀ መዛሙርት ባሉት በምድር ላይ በነበራቸው ጊዜ ላይ ኢየሱስ ክርስቶስ ለነሱ ያስተማረውን ህይወቱን ያደረገውን ነገር ሁሉ እነሱ ደግሞ በህይወታቸው እንዲገልጹ ብዙ ታምራትን ሲያደርግ ነበር። በመልካምነት ሲያስተምር ነበር፣ ብዙ ነገሮችን ሲያደርግ ነበር። ምክንያቱም እሱ አስተምሮ እሱ እነሱ እንዲያዩ በህይወታቸው እንዲያንጸባርቁ የሚፈልገውን ነገር ሁሉ ነገር አሳይቶ ነውና ያለፈው። ምን ልላችሁ ፈልጌ ነው፣ የኢየሱስ ክርስቶስ ባህሪው እኛ እንድናንጸባርቅ የሚያስፈልጉ ነገሮች አሉ። ስለዚህ መልካምነትን ከኢየሱስ ክርስቶስ ተምረናል፣ ትህትናን ከኢየሱስ ክርስቶስ ተምረናል፣ ሰው መውደድን ከኢየሱስ ክርስቶስ ተምረናል። እነዛ እያንዳንዱ ከኢየሱስ ክርስቶስ የተማርነው ነገሮች በህይወታችን ግዴታ ማንጸባረቅ ያለባቸው ነገሮች ናቸው። በአገልግሎታችን፣ በምንሰራው ስራ፣ ከምናሳልፋቸው ሰዎች ጋር እነዛ ኢየሱስ ክርስቶስ በምድር ላይ ሲኖረው የነበረው ለኛ ያሳየው መልካም ነገር፣ መልካም ምሳሌ ሁሉ ነገር በህይወታችን መንጸባረቅ ይኖርበታል ብዬ አስባለሁ። ምን ልላችሁ ፈልጌ ነው፣ አሁን ምን አይነት ህይወት ነው እኛ ደግሞ ለሌሎች ሰዎች እያሳየን ያለነው? በህይወታችን የምንጸባረቀው ምንድነው? በክርስቲያን ህይወት በክርስትናችን ምን አይነት ነገር ነው የምናንጸባርቀው? አንድ ሰው የሚያንጸባርቀው ማንነት አለው። ለምሳሌ በጌታ ያልሆነ ሰው የራሱ የሆነ መገለጫዎች ሊኖሩ ይችላሉ። በኢየሱስ ክርስቶስ አምኖ ኢየሱስ ክርስቶስን የተቀበለ የዳነ በኢየሱስ ክርስቶስ ያመነ ሰው ከሌሎች ሰዎች ላይፍ ስታይል የተለየ የህይወት ዘዬ ያስፈልገዋል ማለት ነው። ስለዚህ ወንድምን መውደድ፣ ጓደኛ መውደድ፣ ባልንጀራ መውደድ፣ ክፉ አለማሰብ፣ አንድን ሰው አለመጉዳት፣ በልብ ንጽህና ከእያንዳንዱ ሰው በምንኖርበት አካባቢ፣ በምናገለግልበት ቤተክርስቲያን፣ በምንሰራው ስራ፣ በየትኛውም ቦታ ክርስቲያናዊ ማንነት ያስፈልገናል። ኢየሱስ ክርስቶስ በህይወታችን ያደረገው ለኛ አስተማሪ ሆኖ ያለፈ ብዙ ነገሮች ስላሉ በእያንዳንዱ ሰው ህይወት መንጸባረቅ ያለበት ኢየሱስ ክርስቶስ ማንነትን ነው። ስለዚህ የኢየሱስ ክርስቶስ ማንነት ምንድነው ብለን 1 2 3 4 5 ብለን መቁጠር አንችልም። ስለዚህ እያንዳንዱ ሰው በልቡ የተሳለው ክርስቶስን ነው። ክርስቶስን ማንጸባረቅ አለበት። አንዳንድ ጊዜ
ክርስቲያን መሆናችን በአነጋገራችን ራሱ ሊገለጽ ዘንድ ያስፈልጋል። ከተሰበሰበነ ብዙ ሰዎች ካሉበት እከሌ ክርስቲያን ስለሆነ እንደዚህ አይነት ነገር ላይመጥነው ይችላል እያሉ ሰዎች እናንተ ባላችሁበት እኛ ባለንበት የማሆን ነገር አንስቶ ማውራት ሼም እስኪይዛችሁ ድረስ በእኛ ህይወት ክርስትና መንጸባረቅ አለበት። ሌላ መጽሐፍ ቅዱስ ክፍልም አለ በተራራ ላይ ያለች ብርሃን ልትሰወር አትችልም። ስለዚህ ብርሃናችሁ በዓለም ሁሉ ይብራ። አዛው ደግሞ እናንተ የክርስቶስ ደቀ መዛሙርት ሆኖ አብን እንዲያከብሩ። ስለዚህ ሰዎች በእኛ ምክንያት እግዚአብሔርን እንዲያከብሩ የተለየ የህይወት ማንነት ያስፈልገናል። በቅድስና የተሞላው እግዚአብሔር በሚከብረው መንገድ በመላለሳችን እነዛ ነገር ሁሉ የኢየሱስ ክርስቶስ ደቀ መዛሙርት መሆናችንን ሊያንጸባርቁ የሚችሉ ነገሮች ናቸው። ምናልባት እያንዳንዳችን ምን አይነት መንገድ እየተራመድን ነው፣ ምን አይነት ላይፍ ስታይል አለን የሚለውን ደግሞ እያንዳንዳችን ራሳችን መጠየቅ አለብን። አንዳንድ ጊዜ አብሮን ከሚያሳልፉ ሰው ጋር ሜቢ ክርስቶስን ስላላወቀው አንዳንድ የራሱ በክርስትና ያልበሰላም ክርስትና እምነትም ካልገባው ሰው ጋር ማብራን ስንኖር ብዙ ስናሳልፍ ምናልባት በዛኛው ሰው የመዋጥ ነገር አለብን። አንዳንድ ጊዜ ደግሞ ስጋዊ ክርስቲያን ሆነን ራሱ ስጋዊ ማንነታችን የሚያሸንፈን ሰዎች አለን። ስለዚህ በምንውልበት በምናሳልፍበት ሁሉ ጎልቶ መታየት ያለበት ከፍ ብሎ መታየት ያለበት እነዚህ ኢየሱስ ክርስቶስ በህይወታችን ያስተማሩ ነገሮች ናቸውና አንዳንድ ብዙ ጊዜ ከኢየሱስ ክርስቶስ ምሳሌ ውጪ የሆኑ ባህሪያት በህይወታችን ይታያሉና ስለዚህ ለክርስቲያን የማይመጥኑ የአነጋገሮች ለክርስትና የማይመጥኑ ውሎች እና አመለካከቶች ብዙ ጊዜ ይንጸባረቃሉ በአንዳንድ ሰዎች ህይወትና እንግዲህ እንደፈለግን መኖር አይቻልም። አንዳንድ ጊዜ ሁለት መምረጥ አይቻልም፣ ለሁለት ጌቶች መገዛትም አይቻልም። ስለዚህ የኢየሱስ ክርስቶስን ማንነት በህይወታችን ማንጸባረቅ አለብን። ክርስቲያን ምን አይነት ህይወት እንዳለው እያንዳንዳችን እናውቃለን። ባልንጀራህን እንደራስህ ውደድ የሚል እግዚአብሔር ቃል አለ። ብዙ ማንም በዚህ ታይም እንደዚህ ነው ብሎ ከሚያስተምረን ይልቅ ኢየሱስ ክርስቶስ ምድር በነበረበት ጊዜ የገለጸልን የእግዚአብሔር ቃል አለ። እያንዳንዱ የእግዚአብሔር ቃል ደግሞ እንደዚህ እንደምንመላለስ ይገልጽልናል ማለት። ስለዚህ አስቀድማችሁ የተወሰናችሁ የኢየሱስ ክርስቶስን መልክ እንድትመስሉ ነው። መልኩ ትህትና ነው። ትህትና ኢየሱስ ክርስቶስ አምላክ ሆኖ ሳለ ዝቅ ብሎ እግርን አጥቧል። ከሰው ጋር አብሮ ባልቷል። ብዙ ነገር አድርጓል። ነፍሱን እስከ መስጠት ድረስ ፍቅሩን ለኛ አሳይቶናል። ስለዚህ እያንዳንዱ ሰው ደግሞ በኢየሱስ ክርስቶስ ባሳየው ፍቅር ኢየሱስ ክርስቶስ በእያንዳንዱ ህይወት በገለጸው በቀራንዮ ላይ ተሰቅሎ ባሳየው ፍቅር የመኖር ግዴታ ነው ያለበት። አንዳንድ ጊዜ ያ ነገሮች ብዙ ጊዜ በህይወታችን ስንጸባረቅ አይታይም። አንዳንድ ጊዜ ኢየሱስ ክርስቶስ መሞቱ ከንቱ መሆን የለበትም። ኢየሱስ ክርስቶስ የሞተው ፍቅሩን አሳይቶ ፍቅሩን ገልጦልን እያንዳንዱ ሰው በዛ ኢየሱስ ክርስቶስ ባሳየው ፍቅር ባሳየው ምሳሌ የመኖር ኃላፊነት ስላለብን እያንዳንዳችን የኢየሱስ ክርስቶስን ምሳሌ እያየን እንድንኖር እንግዲህ እግዚአብሔር ጸጋውን ያብዛልን። ተመሳስሎ መኖር ከሁሉ ሰው ጋር በቃ ክርስቲናን ቶታሊ መጠቅለል ይቻላል። ክርስቲናን የማይመስል አካሄድ፣ አስተሳሰብ፣ አመለካከት ብዙ ነገሮች አሉ በእያንዳንዱ ሰው የምንጸባርቁ። ስለዚህ አንድና አንድ አስቀድሞ የወሰነን የልጁን መልክ እንድንመስል ነው። የልጁ መልክ ምንድነው? ምን አይነት ባህሪ ያለው ክርስቶስ የሚለውን እያሰብን ከክርስቶስ ጋር መኖር ያስፈልገናል። ስለዚህ ከኢየሱስ ክርስቶስ ባህሪ ኢየሱስ ክርስቶስ በህይወታችን ካንጸባረቀው ነገር ውጪ የሆኑ ነገሮች በህይወታችን መንጸባረቅ የለበትም። ሐሜት ሊሆን ይችላል፣ ወዳጅን መጥላት ሊሆን ይችላል፣ ወንድምን መግፋት ሊሆን ይችላል። እነዚህ አይነት ነገሮች ሁሉ ከክርስቶስ ሊያርቁ የሚችሉ ነገሮች ናቸውና ስለዚህ አንዳንድ ጊዜ ህገ መንግስት የአንድ ሀገር ህገ መንግስት ኮንስቲቱሽን ሲጻፍ አንድ ሰው ግዴታውንና መብቱን አውቆ እንዲከተል ትእዛዙን ከጣሳ ደግሞ በዛው ህገ መንግስቱ ደም ይቀጣል። ስለዚህ የኛ የእግዚአብሔር ቃል ነው የኛ መሪያችን። ስለዚህ የተሰጠን ትእዛዝ አለ፣ እንዴት መመላለስ እንዳለብን የተሰጠን ትእዛዝ አለ። ወንድምን ውደድ ይላል፣ ባልንጀራህን እንደራስህ አድርገህ ውደድ ይላል። ስለዚህ ይሄ ሁሉ በምንድነው የሚጠቃልለው? በኢየሱስ ክርስቶስ ማንነት የሚጠቃለሉ ነገሮች ናቸው። ስለዚህ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። ስለዚህ አስቀድሞ የተወሰነብን የልጁን የኢየሱስ ክርስቶስን መልክ እንድንመስል ነው። የኢየሱስ ክርስቶስ ማንነቱን፣ መልኩን፣ ባህሪውን በህይወታችን ማንጸባረቅ ይኖርብናል። እግዚአብሔር ጸጋውን ያብዛልን።